በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ረጅም የታሪክ ጉዞ ውስጥ እንደ ጻድቁ አቡነ ተክለ ሃይማኖት ተጽዕኖ ያሳደረ በመንፈሳዊ ተጋድሎ ድንበር የተሻገረና በሕዝቡ ልብ ውስጥ ትልቅ ቦታ የያዘ አባት ማግኘት አስቸጋሪ ነው። እግራቸው እስኪሰበር ድረስ በጸሎት የቆሙት በጨለማና በጣዖት አምልኮ ተሸፍኖ የነበረውን የደቡብ ኢትዮጵያ ክፍሎች በወንጌል ብርሃን ያበሩት አጋንንትን ያሰሩትና 6 ክንፍ ከተሰጣቸው ታላላቅ ቅዱሳን አንዱ የሆኑት ታላቁ አባት አቡነ ተክለ ሃይማኖት ማን ናቸው? በዛሬው ልዩና በዝርዝር ባዘጋጀነው የትረካ ፕሮግራማችን ስለ ወላጆቻቸው ጽናትና አስደናቂው ልደታቸው፣ በወጣትነታቸው ስማቸው ሕይወታቸው ስለተቀየረበት አምላካዊ ጥሪ፣ በዳሞትና በወላይታ ምድር ከሞቶሎሚ ጋር ያደረጉት መንፈሳዊ ተጋድሎና የታዩት ታምራት፣ በደብረ ዳሞና በሸዋ ስለተከናወነው ታላቅ የመነኮሳት ሥርዓትና የገዳም መመስረት እንዲሁም ለአምላካቸው የከፈሉት የማይታመን የጸሎትና የታጋሽነት መስዋዕትነት ሙሉ ታሪካቸውን በጥልቀት እንቃኛለን። እስከ ትረካው ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ በማድረግና ቪዲዮን ላይክ በማድረግ መንፈሳዊ ዕውቀትን ለሌሎችም እንድታደርሱ እንጋብዛችኋለን። የአባታችን የአቡነ ተክለ ሃይማኖት ታሪክ መቼ ይጀምራል? በ13ኛው ክፍለ ዘመን አጋማሽ በሸዋ ክፍለ ሀገር ቦረና ወይም ያሁኑ ቡልጋ ወይም ጽላልሽ በተባለው የተቀደሰ ስፍራ ነው። በዚያ ስፍራ እግዚአብሔርን የሚፈሩ በቅድስናና በበጎ ምግባር የሚኖሩ ጸጋ ዘአብ የተባሉ ካህንና እግዚኦ ሐሪያ የተባለች ደግ ሴት ይኖሩ ነበር። ጸጋ ዘአብ ማለት የጸጋ አባት ማለት ሲሆን እግዚአብሔር ማለት ደግሞ እግዚአብሔር መረጣት ማለት ነው። ሁለቱም ለነዳያን የሚመጸውቱ እንግዳ የሚቀበሉና እግዚአብሔር ከልባቸው የሚያገለግሉ ነበሩ። ነገር ግን በሕይወታቸው አንድ ትልቅ ፈተና ነበራቸው። ዘመን አልፎ ዘመን ሲተካ ልጅ ማግኘት አልቻሉም ነበር። የአካባቢ ሰዎች መካን እያሉ ይነቅፏቸውና ያፊዙባቸው ነበር። ነገር ግን ቅዱሳኑ ወላጆች ተስፋ ሳይቆርጡ ሌሊትና ቀን ወደ አምላካቸው ይጸልዩ ነበር። በዚያን ዘመን ኢትዮጵያ በፖለቲካና ሃይማኖታዊ ውጣ ውረድ ውስጥ ትገኝ ስለነበር ዞንታሙስ የተባለ ወራሪና አረመኔ ገዢ የአካባቢውን አብያተ ክርስቲያናት ሲያፈርስና ክርስቲያኖችን ሲያሳድድ እግዚአብሔርም ተማርካ ተወሰደች። ጸጋ ዘአብም ባለቤቴን አድንልኝ ብሎ ወደ ቅዱስ ሚካኤል ተማጸነ። እግዚአብሔርም በቅዱስ ሚካኤል ታምር እግዚአብሔርን በታምራት አድኖ ወደ ባለቤቱ መለሳት። ከዚህ ታላቅ ፈተና በኋላ ቅዱስ ሚካኤል ለጸጋ ዘአብ በራእይ ተገልጾ ኢትዮጵያን ሙሉ በሙሉ የሚያበራ ታላቅ አባት የሚሆን ልጅ ትወልዳላችሁ ሲል አበሰራቸው። በ1197 ዓመተ ምህረት መጋቢት 24 ቀን ታላቁ ሕፃን ተወለደ። በተወለደ በስድስተኛው ቀን ፍስሐ ጽዮን ተብሎ ተሰየመ። ትርጉሙም የጽዮን ደስታ ማለት ነው። ሕፃኑ ገና በሕፃንነቱ ሳለ በቤታቸው ምግብ አልቆ በነበረበት ወቅት በእጁ የዳሰሰው ምግብና ዘይት ተባዝቶ ማደሩ አምላክ ለዚህ ሕፃን የሰጠውን ታላቅ ጸጋ በጠዋቱ የሚያሳይ ነበር። ፍስሐ ጽዮን ካደገ በኋላ በወቅቱ ከነበሩት ሊቃውንት የቤተ ክርስቲያን ትምህርት መጻሕፍትንና ጸሎታትን በከፍተኛ ፍጥነት አጠናቀቀ። በመልካም ስነ ምግባሩም በከፍተኛ ዕውቀቱ ምክንያት በመጀመሪያ የዲያቆንነት በኋላም የቅስና ማዕረግን ተቀበለ። አባቱ ጸጋ ዘአብ ካረፈ በኋላ ፍስሐ ጽዮን የአባቱን ቦታ ተክቶ ማገልገል ጀመረ። ነገር ግን እግዚአብሔር ለሱ ያዘጋጀለት መንገድ ከዚያ የበለጠና ሰፊ ነበር። አንድ ቀን ፍስሐ ጽዮን እንደ ልማዱ ለአደን ወደ ጫካ ወጣ። የአደን እንስሳትን እያደነ ሳለ በድንገት ብርሃን የተጎናጸፈ የፈጣሪ መልአክ ቅዱስ ሚካኤል በፊቱ ተገለጸ። መልአኩም እንዲህ አለው፣ ፍስሐ ጽዮን ወይ ከእንግዲህ ወዲህ የአራዊት አዳኝ አትሆንም። ይልቁንስ የሰዎችን ነፍስ ከዲያብሎስ ወጥመድ የምታድን ሰዎችን ወደ እግዚአብሔር መንግሥት የምታመጣ የእግዚአብሔር አገልጋይ ትሆናለህ። ስምህም ከዛሬ ጀምሮ ተክለ ሃይማኖት ይባላል። ተክለ ሃይማኖት ማለት የሃይማኖት ተክል ማለት ነው። ይህ ጥሪ የአቡነ ተክለ ሃይማኖትን ሕይወት ሙሉ በሙሉ ለወጠው። ወዲያው ወደ ቤታቸው ተመልሰው ከአባታቸው የወረሱትንና ያፈሩትን ሀብትና ንብረት በሙሉ ለድሆች እና ለምስኪኖች አካፈሉ። ዓለማዊውን ልብስ አውልቀው የቅድስናና የመነኮሳት ጎዳና ተከተሉ። ከዚህ ሰዓት ጀምሮ ሙሉ ሕይወታቸውን ለጸሎትና ለወንጌል አገልግሎት አሳልፈው ለመስጠት ወሰኑ። አቡነ ተክለ ሃይማኖት ጥሪያቸውን ከተቀበሉ በኋላ እግራቸው ወደ መራቸው የወንጌል ትምህርት ወደ አስተላለፉባቸው የነበሩ አካባቢዎች ተጓዙ።
ጉዟቸው ወደ ደቡብ ኢትዮጵያ በተለይም ወደ ዳሞት የአሁኑ ወላይታና አካባቢው ነበር። በዚያን ጊዜ የዳሞት ሕዝብ በኃያሉና በጨካኙ ገዢ ሞቶሎሚ ይገዛ ነበር። ሞቶሎሚ እግዚአብሔርን የማያውቅ ጣዖታትን የሚያመልክና ሕዝቡንም ለአጋንንትና ለጣዖታት እንዲሰግድ የሚያስገድድ ንጉሥ ነበር። አቡነ ተክለ ሃይማኖት ሳይፈሩና ሳይወላወሉ በሞቶሎሚ ፊት በመቆም የእውነተኛውን አምላክ የወንጌል ትምህርት መስበክ ጀመሩ። የጣዖታቱን ከንቱነት ገለጹ። በዚህ የተቆጣው ሞቶሎሚ ጻድቁን ለማጥፋት በርካታ ሙከራዎችን አደረገ። አንደኛው ተአምር፣ ሞቶሎሚ አቡነ ተክለ ሃይማኖትን በጥራዝ አስሮ ወደ እሳት ውስጥ እንዲጣሉ አዘዘ። ነገር ግን እሳቱ ጻድቁን ሳይነካቸው ቅጠል ሆነላቸው። ሁለተኛው ተአምር፣ ንጉሡ ተስፋ ሳይቆርጥ ጻድቁን በረጅም ከነበረው የዳሞት ገደል እንዲወረወሩ አዘዘ። አቡነ ተክለ ሃይማኖት ከገደሉ ሲጣሉ የእግዚአብሔር መልአክ መጥቶ በክንፎቹ ተቀብሎ በሰላም ወደ መሬት አወረዳቸው። ሞቶሎሚ እነዚህን አስደናቂ ተአምራት ባየ ጊዜ ተንበረከከ። አቡነ ተክለ ሃይማኖት ያሳዩትን ታላቅ ትዕግስት፣ ፍቅርና መንፈሳዊ ኃይል ተረድቶ ከነሙሉ ቤተሰቡ ጣዖታቱን ሰበረ። ሞቶሎሚ ንስሐ ገብቶ በአቡነ ተክለ ሃይማኖት እጅ ተጠመቀ። ስሙም ክርስቶስ ሰምራ ተብሎ ተለወጠ። በመላው የዳሞት ምድር የአጋንንት አምልኮ ጠፍቶ የወንጌል ብርሃን በራ። በሺዎች የሚቆጠሩ ሰዎች ተጠመቁ። አብያተ ክርስቲያኖች ተሰሩ። በደቡብ ኢትዮጵያ ታላቅ የመንፈስ ፍሬ ካፈሩ በኋላ አቡነ ተክለ ሃይማኖት ይበልጥ በምንኩስናና በጸሎት ለመበርታት ወደ ትግራይ ክፍለ ሀገር ተጓዙ። በዚያም ወደ ታላቁ የደብረ ዳሞ ገዳም በማቅናት ከወቅቱ ታላቅ አባት ከአባ ዮሐንስ ከማ የመነኮሳትነት ቅዱስ ልብስ ወይም ማስኬማ ተቀበሉ። በደብረ ዳሞ ገዳም ለብዙ ዓመታት በትሕትና በጾምና በጸሎት ራሳቸውን እየኮረኮሩ ተጋደሉ። ከብዙ ዓመታት የመንፈሳዊ ትምህርትና ተጋድሎ በኋላ እግዚአብሔር ወደ ተወለዱበት የሸዋ ምድር ተመልሰው ታላቅ መንፈሳዊ ማዕከል እንዲመሰርቱ አዘዛቸው። አቡነ ተክለ ሃይማኖት ወደ ሸዋ ተመልሰው ደብረ አስቦ የአሁኑ ደብረ ሊባኖስ የተባለውን ገዳም መሰረቱ። ይህ ገዳም በኢትዮጵያ ታሪክ ውስጥ ትልቅ ስፍራ የሚይዝ ሲሆን በሺዎች የሚቆጠሩ መነኮሳትና ደቀ መዛሙርት የተፈሩበት የመንፈሳዊ ትምህርት፣ የብራና መጻሕፍትና የዜማ ማዕከል የሆነ የኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን ዋና የቅድስናና የአመራር ማዕከል በመሆን ማገልገል ጀመረ። አቡነ ተክለ ሃይማኖት የመጀመሪያው የገዳሙ ጨጌ መሪ በመሆን ቤተክርስቲያንን በአንድነትና በእውቀት መሩ። የአቡነ ተክለ ሃይማኖት ሕይወት እጅግ አጃይብ የሚያደርገውና በዓለም ታሪክ አቻ የማይገኝለት የታላቁ ዋሻ ተጋድሏቸው ነው። ጻድቁ አባታችን በደብረ ሊባኖስ ዋሻ ውስጥ ተዘግተው ለሕዝቡ፣ ለአገሪቱ ሰላም፣ ለነፍስ ድህነት ሲሉ ወደ አምላካቸው አብዝተው ይጸልዩ ነበር። ጾምና ጸሎታቸው ተራ አልነበረም። በጸሎት ላይ ያሉ እንቅልፍ እንዳይወስዳቸው በስተቀኝና በስተግራቸው በፊትና በጀርባቸው የተሳሉ የብረት ጦሮችን ተክለው ይጸልዩ ነበር። እንቅልፍ አሸንፏቸው ዘንበል ካሉ ጦሮቹ ይወጓቸዋል። በዚህም ንቁ ሆነው ሌሊቱን በሙሉ ይጸልዩ ነበር። ተጋድሏቸው እጅግ ከመብዛቱ የተነሳ ለ22 ዓመታት ሳይቀመጡና ሳይተኙ በአንድ እግራቸው ብቻ ቆመው ይጸልዩ ነበር። ከረጅም ጊዜ ቆይታ በኋላ በአገልግሎት ብዛትና በትጋት ምክንያት አንዱ እግራቸው ተሰብሮ ወደቀ። ጻድቁ አባታችን ግን እግራቸው ቢሰበርም ተስፋ ሳይቆርጡ በቀረው አንድ እግራቸው ለተጨማሪ 7 ዓመታት በጸሎት ጸኑ። አምላካችን እግዚአብሔር የጻድቁን ታላቅ ትዕግስት፣ ጽናትና መስዋዕትነትን አይቶ ታላቅ ጸጋን ሰጣቸው። እግዚአብሔር ለጻድቁ 6 የብርሃን ክንፎችን ሰጣቸው። እንደ መላእክት ወደ ሰማይ የመብረርና ሰማያዊ ምስጢራትን የመመልከት ጸጋን ተጎናጸፉ። በዓለም ታሪክ ውስጥ ከተነሱ ቅዱሳን መካከል እንደ መላእክት 6 ክንፍ የተሰጣቸው ጥቂት ቅዱሳን አባቶች አንዱ አቡነ ተክለ ሃይማኖት ናቸው። ጻድቁ አቡነ ተክለ ሃይማኖት ሙሉ ሕይወታቸውን ለወንጌል ለሕዝብ አገልግሎትና ለጸሎት ካሳለፉ በኋላ በ99 ዓመታቸው ነሐሴ 24 ቀን በቅድስና አረፉ። ከማረፋቸው በፊት ግን አምላካቸው እግዚአብሔር ታላቅና ዘላለማዊ ቃል ኪዳን ገብቶላቸዋል። ስምህን የጠራ በጸሎት የታመነ መታሰቢያን ያደረገ ለቤተ ክርስቲያን ምጽዋት የሰጠ ወይም በስምህ የተቀደሰውን ጸበል የጠጣ ሁሉ እምርልሃለሁ ከሲኦል እሳትም አድነዋለሁ የሚል ታላቅ ቃል ኪዳን ተሰጣቸው። ዛሬ አቡነ ተክለ ሃይማኖት በኢትዮጵያ ብቻ ሳይሆን በግብጽ፣ በኢየሩሳሌም፣ በኤርትራና በመላው ዓለም በሚገኙ የኦርቶዶክስ አብያተ ክርስቲያናት ውስጥ ይከበራሉ። በተለይም በየወሩ በ24 መታሰቢያ በዓላቸው በታላቅ ድምቀት ይከበራል።
የጻድቁ አባታችን የአቡነ ተክለ ሃይማኖት ረድኤታቸው በረከታቸውና ጸሎታቸው ከሁላችን ጋር ይሁን። ውድ የቻናላችን ተከታታዮች ስለ አቡነ ተክለ ሃይማኖት ያዘጋጀነው የዛሬው ታሪካዊና መንፈሳዊ ትረካችን ይህን ይመስል ነበር። ቪዲዮ ከመንፈሳዊ ሕይወታችሁ ጋር እንደተስማማላችሁ ተስፋ እናደርጋለን። ቪዲዮውን ላይክ በማድረግ ለወዳጅ ዘመዶቻችሁ ሼር በማድረግ ይህን ታላቅ ታሪክ እንዲያውቁት አድርጉ። ስለ አቡነ ተክለ ሃይማኖት ያላችሁን ስሜትና አስተያየት በኮሜንት መስጫው ላይ ጻፉልን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን የዘወትር ተከታታያችን ሁኑ። ሰላምና እግዚአብሔር ከሁላችን ጋር ይሁን። በሚቀጥለው ቪዲዮ በሌላ አስደናቂ ታሪክ እስክንገናኝ ደህና ቆዩ።